ሰበር መረጃን ነው። ያንን ከባድ የምጥ ስሜት ይዛ ወደ ምርጫ ጣቢያ ሄደችዋ አስደናቂ ሴት የሀገር ፍቅር በምጥ ጣር አልተገታም። ጤና ይስጥልኝ ክቡራንና ክቡራት አድማጮቼ እንደሙላችኋል። ዛሬ ዕለተ ሰኞ ግንቦት 24 2018 ዓ.ም ያስኩትን መረጃ ላደርሳችሁ ቤቱን ፎሎ ቪዲዮ ላይክ ሼር በማድረግ ጀምሩ። ሰባተኛው ጠቅላላ ምርጫ በዛሬው ዕለት ከማለዳው 12 ሰዓት ጀምሮ በመላው ኢትዮጵያ በደማቅ ሁኔታ እየተከናወነ ይገኛል። በዚህ ታሪካዊ ቀን በሁሉም የምርጫ ጣቢያዎች የእድሜ ባለጸጎች፣ ነፍሰ ጡር እናቶች፣ ልጆቻቸውን ያቀፉ አራሶችና አካል ጉዳተኞች በነቂስ ወጥተው ድምጻቸውን ሲሰጡ ተስተውሏል። ሆኖም ግን ከሁሉም በላይ የብዙዎቹን ቀልብ የሳበ አንድ እጅግ አስደናቂ ታሪክ ተመዝግቧል። በከሚሴ ከተማ መቶ ሆሮ ቀበሌ የምጥ ስሜት አጣርፏቸው የምጡን ጽኑ ህመም ተቋቁሞ ለሀገር ይበጃል ያሉትን አካል ለመምረጥ በአምቡላንስ ወደ ምርጫ ጣቢያ የመጡት ወይዘሮ ሳራ አህመድ የዕለቱ ታላቅ ሰው ሆኗል። ሀገርና ትውልድን ለማስቀጠል በህዝብ የተመረጠ መንግስት ያስፈልጋል። ወይዘሮ ሳራ አህመድ ከምርጫ ጣቢያ ድምጻቸው ለሚወክሏቸው አካል በአግባቡ መስጠታቸው ከፍተኛ ደስታ የተሰማቸው ሲሆን ወይዘሮ ሳራ የዜግነት ግዴታቸውን እንደተወጡ ልጆቻቸውን በሰላም ለመገላገል በመጡበት አምቡላንስ እንግዲህ ወዲያውኑ ወደ ከሚሴ ጠቅላላ ሆስፒታል አቅንቷል። ለእናታችን ወይዘሮ ሳራ አህመድ ሰላማዊ መገላገል እንመኛለን። እኔ የምለው እዛው ምርጫ ጣቢያ ብትወልድ ይሄ ከባድ መስዋዕትነት ነው። ቪዲዮ ሼር ይደረግ። እንዴት አያችሁት እናንተ?